ካባ ኢንተርቴይንመንት። እሺ እንኳን ደህና ቆያችሁ። እኔ ድምፃዊ ቴዎድሮስ ዳዊት እባላለሁ። የሙዚቃ ህይወት የጀመርኩበትን በውል ባላቀው ግን ያው ልጅ ሆኜ ሙዚቃ ሰራ እንደነበር አስታውሳለሁ። በጣም ፍቅር ነበረኝ ከልጅነቴ ሙዚቃ ፍቅር እና በጣም ብዙ ጊዜ ያው ሙዚቃ ወዳለው በሙዚቃ ብዙ አልፍ ያለውኝና ያው በውል እንደዚህ ነው ብዬ ማስታወሰው ቦታ የለም የሰራውበት ወይ ከትምህርት ቤት ጀምሮ የራሴን ስራዎች ሰርቻለሁ። ማስታወቂያዎችም ላይ ብዙ ጊዜ ያው ሳተፋለሁ እና መሴ ወያያ ከሚሉት ጀምሮ እና ማስታወቂያዎች ብዙ ሰራለሁ። የራሴም ስራዎች አሉኝ። የመሴን ሪዞርት የዛሬ 14 አመት ይመስለኛል 14 አመት እንደዚህ አካባቢ የዛኔ የሰራሁት የመሴ ሪዞርት ስራ አለ። ምስልን በሚቀርጸው ባይነ ህሊና መሰለንና ድመት እያልን ዘና አዝናኝ ነው ተመራጭ የሱ ስሜቱ ኳስን በሬዲዮ ሲል ተመልከቱ የሚለውን ስራ እኔ ነኝ የዛሬ 15 አመት አካባቢ ሰራሁት። 14-15 አመት ዜማም ግጥምም እሰራለሁ። ለልጆች የሰጧቸውም ስራዎች አሉ። ለራሴም ያው እየቀዳው ማስቀመጣቸው ስራዎች አሉ እና እሰራለሁ። ዜማም ግጥምም እሰራለሁ። ሁለቱም ለኔ አንድ ናቸው። እንደ ስራም ሳይሆን ያው እንደ መዝናኛ ነው። በጣም የሚያዝናናኝ ዜማ መስራትም ግጥም መስራትም በጣም ነው መዝናናበትና ሁለቱም ለኔ አንድ ነው። ደስ እያለኝ ነው የምሰራቸው። ቴዎድሮስ አደሰን ወደዋለሁ። እሺ ማለዳ ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባነኜ ስነቃ ፈጣሪን በቀኛው ለኝ ላለው አምላኬ ስሙን ሳነሳው ውላለሁ። ሲመሽም ተመስገን ብዬ ተኛለሁ። ጌታዬን እንዲጠብቀኝ አምናለሁ። ካባ ኢንተርቴይንመንት ጋር ያው ሀሳባቸውን ወድጄ አድንቄ ነው ለጀማሪ ሙዚቀኞች ያላቸውን ነገር አይቼ ነው ከነሱ ጋር አብሬ ስለመስራት ደስ ያለኝ አብሬያቸው ምሰራው። የተገናኘው ደግሞ ቲክቶክ ፕላትፎርም ላይ ነው የተገናኘ ነው። ቲክቶክ ላይ የተገናኘ ነው። እዛ ላይ አጋጣሚ ነው እንግዲህ ጄሪ ቤት ተገናኝተን በዛ አጋጣሚ አብረን እንድንሰራ ምናምን ተነጋግረን አብረን መስራት የጀመርነው። አዲሱ ስራዬ ያው ከሰራነው ትንሽ ጊዜ ቆይቷል። ብሩክ ተቀባ ጋር ነው የሰራነው። ግጥሙን ናትናኤል ግርማቸውን የጻፈው፣ ዜማ ብሩክ ተቀባ እና ናታን አሉበት እና አሪፍ ስራ ነው የሰራነው። በጣም የተደከመበት ስራ ነው። በጣም ብዙ ጊዜ የፈጀ ስራ ነው። እንደ አንድ ድምፃዊ እንግዲህ ካባ ኢንተርቴይንመንት ሀሳብ በጣም ሊደገፍ የሚገባ ነው። ብዙ ሰዎችን የሚያግዝ ኢንተርቴይንመንት ነው እና ብዙ ነገሮችን ሸፍኖ ልጆችን እያነሳ ያለ ድርጅት ነው። እንደ ድርጅት በጣም አሪፍ ነው። በጣም ባለሙያዎችን ያግዛል። በዚህ አጋጣሚ ሁላችሁም እንግዲህ ካባ ኢንተርቴይንመንትን ሰብስክራይብ አድርጉ። ጀማሪ ሙዚቀኞችም ልክ እንደዛው ያው ለሁላችንም የሚጠቅም ስለሆነ በጣም ያግዘናልና አሪፍ ነው። በጣም እኔ ተመችቶኛል።
በመጀመሪያ ያው እንግዲህ ልዑል እግዚአብሔርን ነው ማመስገን የምፈልገው። ከዛ በኋላ በዙሪያዬ ያሉትን በሙሉ ደከመኝም ሰለቸኝም ሳይሉ የሚያግዙኝ ብዙ ሰዎች አሉ እና ሁሉንም ማመስገን እፈልጋለሁ። ከዛ ደግሞ አዲሱን ስራዬ ሔዋኔን ሁላችሁም እንግዲህ አይታችሁ ሀሳብ አስተያየታችሁን እንደምትሰጡኝ ተስፋ አደርጋለሁ። ለሚቀጥለውም ስራዎች ብዙ ስራዎች አሉኝ ያዘጋጀኋቸው፣ ለነሱ ጉልበት ይሆነኛል። ስለዚህ እናንተ ሀሳብ ይረዳኛል። አመሰግናለሁ ሁላችሁም።